ይሁን ነገር ልንገራችሁ፣ ይሁን ነገር ልጠይቃችሁ። ጥያቄ ያለኝ ለመዳም ቅመሞች ማለት ነውና ለኛ ጥያቄ ያለኝ ለአረብ ሀገር ለምትኖር ሴት ልጅ በአጠቃላይ እህቶቼ፣ በአጠቃላይ ለእናንተ ጥያቄ ያለኝ ጥያቄ ብዙ ጊዜ ቪዲዮ ተሰርቷል፣ ብዙ ቦታ ላይ ሰምታችሁት ከሆነ ማለት ነውና እኔም በቀደም ሰርቼዋለሁ። ምንድነው የሚል እኔ ማታ የሆነ ቲክቶክ ላይ ጠዋትም ገብቻለሁ ማታም ላይ ገብቼ እየሰማሁ ነበርና መጀመሪያ 5000 ብር ነበረ። አሁን 25 እና 8 በትንሹ ሲባል 12000 ብር፣ ያው እንትኑ ሲባል 25000 ብር እና 25000 ብር የተበላች ልጅ አለች እና ገባችና የሆነ ቲክቶክ ላይ ሀሳብ ሰጠች ማለት ነው። እና ምን ልላችሁ ፈልጌ ነው ውዶቼ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እውነት ለመዳም ቅመም፣ እውነት ለእህቶቻችሁ እዚህ አረብ ሀገር ለሚኖሩ እህቶቻችሁ እውነት እናንተ ተጠቅማችሁ ከሆነ ዩቲዩብ ቻናል የምትሸጡ ሰዎች፣ የቲክቶክ አካውንት የምትሸጡ ሰዎች እውነት ለነሱ ጠቅማችሁ ከሆነ የሆነ ጌም አፕሊኬሽን ብር የሚከፍል አፕሊኬሽን ጌም አለ። ትንሽ ቆይታችሁ በሱም ትቀበላላችሁ አሁን ማለት ነው። እና እናንተው አረብ ሀገር ትሰራላችሁ፣ እናንተው ደግሞ በእህቶቻችሁ ገንዘብ ትቀበላላችሁ። ለምን አሁን የሚገዛ ቻናል የምትገዙ እውነት ሰው እያለቀሰች እያያችሁ ገብታችሁ ቻናል የምትገዙ፣ የቲክቶክ አካውንት የምትገዙ፣ የዩቲዩብ ቻናል የምትገዙ ሰዎች እኔ አረብ ሀገር የምትኖሩ እህቶቼ እኔ ልባችሁ ለቤተሰብ ብቻ ሳይሆን ለውጭም ሰው ልባችሁ ሞኝ ነው እያልኩ ነው ማስበው፣ እንደኔ ማለት ነው። ምክንያቱም እዚያ ጋር ምንም አይነት ሪስክ የላችሁ፣ ትገዙታላችሁ። በጣም ተከፋይ ስትሆኑ፣ በጣም ዩቲዩበር ስትሆኑ፣ ታዋቂ ስትሆኑ ያንን ቻናል አለመውሰዷ፣ ያቺ ሽጥችላችሁ ሴት አለመውሰዷ በምን አወቃችሁ? በምን ታውቃላችሁ? ይኸውልሽ እዛ ጋር ላይ እሷ ለመሸጥ የደረሰችበት ምክንያቱ ምንድን ነው? አንድ ቻናል ይሄን አክል ሰዓት ሰርተሽ እና 1000 ሰብስክራይብ እና 400 ሰዓት ሞልተሽ ስጪኝ በዚህ ገንዘብ ተብላ ይሰጣታል። ያ ቻናል ማለት ትከፍታለች፣ ይሰጣታል። ያንን ቻናል የምታሳድገው በማን ነው? በእኛው በራሳችን ነው። ሰዓቱን የምትሞላው በማን ነው? በእኛው በራሳችን ነው። የእሷ ሰዓት ለግል የላትም አይደል እንዴ? አላት። ዩቲዩብ ካምፓኒ ለብቻው የእሷን ሰዓት የሚሰጣት አለ። 1000 ሰዓት በሳምንት ውስጥ ወይ በ15 ቀን ውስጥ ይሰጣታል። ለእሷ አይሰጣትም። እስኪ አሁን እኔ ባለፈው ይሄኛውን ዩቲዩብ ስከፍት ማለት ነው፣ ዘርፌ ካወቃችኋት ዩቲዩበሯ ማለት ነው የምታደማምረዋ በጣም ምርጥ ሰው፣ ምንም የሚያገባት ነገር የለም። እሷ ምንም አያገባትም እውነት ለመናገር ማለት ነው። ምክንያቱም ሰራችሁ አልሰራችሁ የራሳችሁ ጉዳይ። እሷ ሰዓቷን ሞልታለች፣ ሰብስክራይብ አላት፣ እየሰራችሁ የሆነ ቪዲዮ እየሰራች ብትለቅ ግዴታችሁ ታያላችሁ፣ የማታዩበት ምክንያት የለም። ግን እዛ ሰዓት ላይ እስከ 6 ሰዓት በኢትዮጵያ እስከ 6 ሰዓት ቁጭ ብላ የምታደማምረው የደመራውን ሰው ደግሞ ስሙን ሲልክ ስሙን እያነበበች የከሌ ስጠው ደምሮሃል አንተም ደምረው እምትል እህት ምርጥ እህት አለኝ ዘርፌ። ቢያንስ እሷ ጋር ገብታችሁ እሷን ሰብስክራይብ እያደረጋችሁ እናንተም ደግሞ እዛው እየተደማመራችሁ ከሷ እኔ አሁን እሷ ጋር ስገባ አንድ ነው ሰብስክራይቤ 5 ነበር ያለው፣ አሁን 30 እንደውም 40 ገብቼ ነበረ፣ ቀነሰብኝ። ወዲያው ስለምንደማመር ቀነሰብኝ። አሁን ስንት ነኝ? 30 ነኝ። እኔ ልንገራችሁ ስከፍት እሷ ጋር ስገባ ስንት ነው? 4 ቀን ነው ምናምን ነው። በ4 ቀን ውስጥ ነው ይሄን ሰብስክራይብ። ምርጥ ፋሚሊ ነው ያላት። እሷ ጋር ገብታችሁ እየተደማመራችሁ እሷን ሰብስክራይብ እያደረጋችሁ የምትለቀውን ቪዲዮ እያዳመጣችሁ ላይክ እያደረጋችሁላት ኮሜንት አሰባሳያችሁን እዛ ኮሜንት እየጻፋችሁላት እሷ ላይ ገብታችሁ ብትሰሩ ሀያትን ደግሞ ያው ሀያት ፋሚሊ እሷ ምን አላት? ቴሌግራም አላት። ያሳያችኋለሁ ቴሌግራም። እኔ ቴሌግራም ላይ ገብቻለሁ። ምርጥ ፋሚሊ ነው እሷም ላይ ያለው ማለት ነው። ሰብስክራይብ ታረጋላችሁ። በዛሬው እንዳረጋችሁ ነገውን ይመለስላችኋል። ቴሌግራም ላይ ለምን ትገዛላችሁ ነው በቃ አለቀ። እናንተ ተያይዛችሁ ማድረግ ትችላላችሁ። እኔ አሁን ለምሳሌ አንድ ሰው መጣና ቪዲዮን ግዴታ ስክሮስ ያደርጋው ሊያገኘው ይችላል። ቲክቶክም ላይ ሆነ ዩቲዩብ ላይ ኢሳልለው ሊያየኝ ይችላል። አይታችሁ ብቻ ማለፍ ሳይሆን የሆነ የሆነ አስተያየት መስጠት ከፈለጋችሁ አስተያየት መስጠት፣ ላይክ አርግታችሁ መውጣት። ምንም የምትከፍሉበት ነገር የለም፣ ከኪሳችሁ አይቀንስም። እዛ ጋር እኔ አሁን ምንድነው የቆጨኝ ነገር፣ ትገዛላችሁ ግን በኋላ ታለቅሳላችሁ ነው። አትግዙ። እኔ ልንገራችሁ ወላሂ ነው ማለት አትግዙ። እኔ እዚህ ጋር አሁን ስሙን አውጥቼ ብናገር ኤከሌ ነው የሸጠው ብዬ ብናገር ምንም አያደርጉኝም። ግን ታውቁታላችሁ እናንተ ራሳችሁ ሄዳችሁ ቲክቶክ ሄዳችሁ ዩቲዩብ ቻናል ከምትገዙት ሰውን ታውቁታላችሁ።
ወንድም ሴትም አለ። ሁለት ናቸው። ወንዱ ደግሞ ኢትዮጵያ ነው። እኔ ልንገራችሁ እጥብ ከትንሽ ጊዜ በኋላ 50,000 ብር አስገባዋለሁ ብሏል። አሁን 25,000 ብር ነው። 1,000 ሰብስክራይብ እና ወላይ ነው ብላችሁና 1,000 ሰብስክራይብ እና 400 ሰዓት ማለት ነው ሞልቶ ሊሰጥ ራሱ ከፍቶ ራሱ ሞልቶ ሊሰጥ 25,000 ብር። አሁን ዛሬ ቀን ስንት ነው? ሰኔ ስንት ነው? ዛሬ ሰኔ ስንት ነው? ሰኔ 10 ላይ 50,000 ብር አስገባዋለሁ። እንትን ማለት አዲስ አመት ሲገባ ከዛ በሚቀጥለው ወር 10 በቀን 10 በኢትዮጵያ ማለት ነውና 50,000 ብር አስገባዋለሁ ብሏል። 50,000 ብር አይደለም 100,000 ብር ከፍላችሁ ትገዛላችሁ። ለምን እዚህ ጋር ከፍለሽ ገዝተሽ እዚህ ላይ መስራት ያቃተሽ ሴት ከፍለሽ በገዛሹ ቻናል አሰሪ ምን ልንገርሽ አሰሪ እዚህ ላይ እኮ የነፃ የራስሽን ስም ራስሽ የምታውቂውን ፓስፖርት ራስሽ የምታውቂውን ኢሜል በኢሜልሽ ከፍተሽ በራስሽ ማንም በማያውቀው ኢሜል ከፍተሽ ያልሰራሽ ሴትዮ እዛ ጋር 25,000 ብር ገዝተሽ ቻናል ገዝተሽ ትሰሪያለሽ። ዘበት ነው ዘበት ነው። እኔ ልንገራችሁና አትሞኙ። በቃ እስከ መቼ ነው ሞኝ የምትሆኑት? ብዙ ደጋግ እህቶቻችን አሉ። የእነሱን ቪዲዮ ተመልከቱ፣ በእነሱ ላይ ገብታችሁ ተደማመሩ። አለቀ። የእነሱን ሰብስክራይብ አድርጉ፣ ግቡ። በእነሱ ላይ በላይ በሚገቡ ሰዓታችሁን ጠብቃችሁ ገብታችሁ እዛ ላይ በታማኝና ሰብስክራይብ ያደርጋቸዋል። በዘርፌ ያሉ ፋሚሊዎች በጣም እንደዚህ ናቸው። በጣም ነው የምወዳችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። አበረታቱኝ። በቃ 100 ሙሉልኝና ማለት ላይ ብላይ ልግባችሁ። ወዳችኋለሁ።